ይህ የእናንተው የቆሎ ተማሪ ቤት ነው። የቆሎ ተማሪ የምናስተምረው የትምህርት አይነት አማርኛ፣ እንግሊዝኛ እና ሂሳብ እናስተምራለን። እንግሊዝኛን ለጀማሪዎች እንዲሁም አማርኛን እስከ ከፍተኛ ደረጃ እናስተምራለን። መማር የምትፈልጉ ሁሌም ከእናንተው ጋር ነን። በቀጥታ ስርጭት ታገኙናላችሁ። የምትፈልጉትን ታገኛላችሁ። ላይቭ በቀጥታ ስርጭት ማታ ከምሽቱ 5 ሰዓት ጀምሮ አለን። ይህ የእናንተው የቆሎ ተማሪ ቤት ነው። እሺ፣ ትምህርታችን አሁን እንጀምራለን። እንደተለመደው በቆሎ ቤት ተማሪ ሲጀመር አግዕዝ፣ ሁካኢብ፣ ኢሳልስ፣ አራብዕ፣ ኢሐምስ፣ እሳድስ፣ ሆሳብዕ እየተባለ ነው። አሁን እኛ መደበኛውን ነው የምንማር። ከኔ ጋር ሆኖ እንጀምራለን። ሀ አ ሁ ሂ ሃ ሄ ህ ሆ። በጣም ጥሩ። እስኪ እንደገና ሃ ሁ ሂ ሃ ሄ ህ ሆ። አሁን እስኪ እንደተለመደው ከኋላ እንጀምር። ደግሞ እስኪ ሆ ህ ሄ ሃ ሂ ሁ ሃ። ከኋላ ጀምረን ወደፊት ስንሄድ እና ከፊት ወደ ኋላ ስንሄድ አነባበባቸው ተመሳሳይ ቢሆንም ደግመን ባልናቸው ቁጥር ፊደላትን እናውቃቸዋለን ማለት ነው። ከዚህ ሀ አለ፣ እዛ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። እንቀጥላለን። እሺ፣ ከሀ ቀጥለን ያለው ፊደል ለ ነው። ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ። እንደግመዋለን። እኔ ጋ አሁን አብራችሁ በሉ። ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ። የመጨረሻው ሎ ሳብዕ ፊደል። እስኪ አሁን ደግመን ደግሞ ከሎ እንጀምራለን። መጀመሪያ የጀመርነው ከለ ነው። አሁን ደግሞ ከሰባተኛው ፊደል ከሎ እንጀምራለን። ሎ ሳብዕ ወይም ሰባተኛው ፊደል ነው። እሺ እንጀምር። ሎ፣ ል፣ ሌ፣ ላ፣ ሊ፣ ሉ፣ ለ። እሺ ለን እንደግመዋለን ብለናል። ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ። ል፣ ሎ። እሺ ከዚህ በመቀጠል ወደ ሐመር ውሃ እንቀጥል። ሀ ብለን እንጀምራለን። ይህ ሁለተኛው ሀ
ሐመሩ ሀ ይባላል። የመጀመሪያው ሀ ሀሌታው ሀ ወይም ዋንጫው ሀ ይባላል። ሁለተኛው ሀ ደግሞ ሐመሩ ሀ ይባላል። ሐመሩ ሀን አሁን እንቀጥላለን። ሀ ሁ ሂ ሃ ሄ ህ ሆ። ደግመዋለን። ሃ ሁ ሂ ሃ ሄ ህ ሆ። እስኪ አሁን ደግሞ ከኋላ እንቀጥላለን። ከኋላ ስንጀምር የምናገኘው የሰባተኛውን ፊደል ሆ ነው። ሆ እግሩ ያጠረ ነው። እስኪ ሆ ሆ ህ ሄ ሃ ሂ ሁ ሃ። ሃ መነሻችን ሃ መድረሻችን ሆ። መነሻችን ሃ ነው። መድረሻችን ሆ ነው። እስኪ ሃ ሁ ሂ ሃ ሄ ህ ሆ። አብራችሁ እያላችሁ ነው። እስኪ አብራችሁ በሉ። አሁን የአራተኛውን ተራ ያለውን የመ ፊደልን ነው የምንለው። የመ ፊደልን አሁን የምትሉት እናንተ ናችሁ። እኔ ሀ ሁ ሂ ለ ሉ ሊ ሀ ሁ ሂ እያልኩ ቁጥር ያለው እናንተ ደግሞ በአሁኑ በዚህ ድምጸት በዚህ አይነት ድምፅ እናንተ መን ሙን ሚን እናንተ ለአንድ ደቂቃ እስኪ በሉት። አዎ በሉት፣ ድገሙት እስኪ። እሺ እያላችሁ ነው። ኦኬ ኦኬ። እሺ አሁን ይህን ካላችሁ ከኔ ጋር እስኪ ባላችሁበት ቦታ ወንበራችሁ እንዳላችሁ ወይም ጠረጴዛችሁ ወይም ቴሌቪዥን እያያችሁ ፊደሉን ወይም በኮምፒውተር ወይም ላፕቶፕ ወይም ሞባይላችሁ ላይ ያላችሁ እስኪ ከኔ ጋራ አሁን እኩል ትላላችሁ። በተለይ በኮምፒውተር ቢሆን በብዛት ሰፋ ብሎ ስለሚታይ እንደ ልብ ለማየት ይቻላል። እስኪ አሁን ከኔ ጋር እኩል ትላላችሁ። እኩል እኔ የምለውን እናንተ ትደግማላችሁ። እንቀጥላለን። መ መ ሙ ሚ ማ ሜ ም ሞ። እስኪ አላችሁት? እስኪ ድገሙት አንዴ። መ መ የመጀመሪያው ፊደል መ፣ ቀጣዩ ሙ፣ ቀጣይ ሚ፣ ቀጣዩ ማ፣ የሚቀጥለው ሜ፣ የሳድስ ፊደሉ ወይም ስድስተኛው ም፣ ሰባተኛው ወይም ሳብዕ ፊደሉ ሞ። አሁን ለጊዜው ጨርሰናል። ግን የመቤትን እስኪ በእናንተ ድምጸት ወይም በእናንተ ድምፅ እስኪ በሉት። ይበላሽ ምንም ይበል። መ ሙ ሚ ማ ሜ
ም ሞ። አዎ እስኪ ከኋላ ደግሞ እንቀጥል። ከሰባተኛው ፊደል ላይ ከሳብዕ ፊደል ሳብዕ ፊደሉ የማን ነው? እስኪ ሳብዕ ፊደሉ ሞ ነው። ሞ የመ ሳብዕ ወይም ሰባተኛው ፊደል ነው። እስኪ ከሰባተኛው ፊደል እንጀምር። ሞ ም ሜ ማ ሚ ሙ መ። በጣም ጥሩ በጣም ጥሩ ነው። አሁን እስኪ እናንተ አሁን በዚህ መሰረት ከነዚህ ከአራቱ ሆሄያት ወይም ፊደላት ከሀ ከለ ከሀ ከመ የመጀመሪያውን የግዕዝ ፊደል ወደ ታች እንወርዳለን። ሁለተኛውን ከአብ ፊደል ከሙ ወደ ላይ እንወጣለን። እንደገና ከሂ ከላይኛው ወደ ሚ ወደ ታች እንወርዳለን። እንዲህ እያደረግን አንዴ እንደግምና ፊደል መስርተን እንጨርሳለን። እሺ አሁን ደጋግመን የምንለው ቶሎ ወይም በቀላሉ እንድንችል ነው። ፊደላትን እንድንችል ነው። አንዳንዴ ቀበል ሲባል አንዳንድ ከ ይላል። ትልቅም ሰው ሆኖ ድምጸቱ መጀመሪያ የተናገረበት ቋንቋ የሌላ ቋንቋ ይሆንና ቀ ሲል ከ ይላል። ልክ እንደዛ እንዳይሆን ይህን ደጋግማችሁ ባላችሁት ቁጥር ግን ፊደሉን፣ ልሳኑን፣ ድምጸቱን አብራችሁት ትላላችሁ ማለት ነው። ቀጠልን። ሀ ለ ሀ መ ሙ ሁ ሉ ሁ። ቀጠልን። ከሁ ቀጥሎ ሂ ነው ያለ። ከሂ ደግሞ ወደ ታች ስንወርድ የሶስተኛው ፊደል ሂ ወይም ሰለስት ፊደል ሂ ነው። ሂ ሊ ሂ ሚ። በጣም ጥሩ። አሁን አረፍ ብለን ደግሞ አራተኛው ፊደል ማ ነው። ከታች ነው ያለን። ወደ ላይ እንወጣለን። ማ ሀ ላ ሀ። እሺ ከሱ ከሀ ቀጥለን ማን አለ? ሄ ሄ ሌ ሄ ሜ። ከሚ ቀጥሎ ማን አለ? እሺ ም። ከሚ ቀጥሎ ም ም ህ ል ህ። እቺ ም ህ ል ህ ሳድስ ፊደል ነው። አናባቢ በብዛት የላቸውም። እነዚህ ሳድስ ፊደሎች አናባቢ የላቸው። ሌሎቹ ሲኖራቸው የእነሱ አናባቢ ግን እ ነው እና ህ ል ህ ም መ ብሎ ድምጸት አለው። አናባቢ የላቸውም። ከህ ላይ ነው አሁን ያቆምን። አረፍ እያላችሁ ህ። ከህ ቀጥሎ ያለው ሰባተኛው ፊደል ሆ ነው። ሰባተኛው ፊደል ሆ ነው። ህ ብሎ ሆ ነው። ሆ ሎ ሆ ሞ ሞ ሆ ሎ ሆ። በጣም ጥሩ። አሁን ከሀ እስከ ሞ ያሉትን ፊደላት ቆጥረናል። ደግመን ቆጥረናል። እስኪ ከነዚህ ፊደላት በድምፅ የምትችሉትን እናንተ በሉ። እኔ ደግሞ ከነዚህ በድምፅ ከምትሏቸው ውስጥ እስኪ ቃላት እንመስርት። ከመጀመሪያው ከሀ። በጣም ጥሩ። ሀ
ማን አለ? ሀሁ ፊደል ሀሁ ፊደል ሀሁ ፊደል ነው። ሆሄ አምስተኛው ሆ ሰባተኛው ሆና አምስተኛው ሄ ከአንድ ላይ ሆሄ ይሆናል። ከሀ ቤት ሆሄ ሀሁ ፊደል ነው ለማለት ሀሁ የመጀመሪያውን ሀሁ ፊደል ነው ብለን ቃል አለ እዛ ቃላትን መሰረት አለን። እንዲሁ ደግሞ ከኋላ ሰባተኛውን ፊደል ሆና አምስተኛውን ሄ ሆሄ ብለን አገናኝተን ቃላት እንመሰርታለን ማለት ነው። እንደገና እስቲ ከለቤት ደግሞ ከለቤት ደግሞ እስኪ እናንተ ለሉለ ሊላ ሌላ ከለቤት ደግሞ ሌላ የሚል አለ። ሌላ ልል ይባላል። ወይም ሉል የሚልም ካርታ እንደማለት ሉል የሚል ቃል አለ። እዚህም ሌላ ሉል ከቤት ደግሞ በተመሳሳይ ነው። ሆሄ የሚል ሀሁ የሚል ፊደል እናገኛለን። የመጨረሻው ፊደል መ ነው። እስኪ ማሚ የሚል እናገኛለን። ማሚ እንደገና ማም የሚል ድምፀትም ይሰጠናል። ማም የሚል ቃል አለ። ማሚ እናቴ ለማለት ማሚ ነው። አንዳንዴም በተለምዶ ሙ ይላሉ። እና እንደዚህ አይነት የመሰሉ ቃላትን እናንተው ፈጥራችሁ ከዚሁ ከአራቱ ፊደል ሆሄያት ራታችሁ ቃል ፍጠሩ። ከዛ ከሀ ከለጋ መን ከሀ ጋር ደግሞ ማገናኘትና አዲስ ቃል ፍጠሩ። እንዲህ ያደረግን ቃላትን በመመስረት እንማራለን። ለመማር የምትፈልጉ በቀጥታ ስርጭት ሁልጊዜም አለን። እናንተም ተከታተሉን፣ አስተያየታችሁን ስጡን። እናመሰግናለን። ይህ የእናንተው የቆሎ ተማሪ ቤት ነው። የቆሎ ተማሪ በጣም እናመሰግናለን። ሰላም ሁኑ። አገር ውስጥ ያላችሁ ውጭ ሀገር ያላችሁ በሙሉ ሰላም ሁኑ።